እሺ እንዴት ነሽ አቤት? ደህና ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ። ግን ለብዙ ጊዜ እየፈለግኩሽ ነበር። ወላሂ ምክር ብትሰጪ ብዬ በጣም ለብዙ ጊዜ ከ4 ወር በኋላ ነበር የፈለግኩሽ። ያ አሁን እየወደቅኩም እየተነሳሁም ነው እንጂ። እንዴት ነሽ? ደህና ነኝ። አንቺ ደህና ነሽ? ደህና ነኝ ወላሂ ሀቢባዬ። እንዴት መክርኝ እፈልጋለሁ እንድታጠነክሪ ማለት ነው። በጣም ራሴን እጠለዋለሁ። በጣም ራሴን አልወደውም። በጣም ጠለዋለሁ። ወደ ክላሴ ምናምን ስገባ ራሴን ለማጥፋት ለብዙ ሰዓት ላይ እዘጋጅና እገባለሁ። ከዛ ተገባሁ በኋላ ደግሞ ነገ ብዬ ትቼ ወላይ በጣም ነው ራሴን የምጠላው። እስኪ አጠንክሪ በፈጠረሽ። ምን ሆንኩ ብለሽ ነው ራስሽ የምትጠይው? ምን ሆንሽ? የሆነ ጓደኛ ነበረኝ። እሺ የሆነ ጓደኛ ነበረኝ። የ8 ዓመት ጓደኛ ነበረኝ። እየጨመቅሽ ነው? ኢትዮጵያ ነበር። ኢትዮጵያ ለላ አትፍረጅብኝ ማለት ሀቢብቲ አዲስ ነኝ። ኖ ያልኩሽ ከዚህ ስር እየጨመቅሽ ነው፣ እየፈጠርሽ ነው የምታወሪው። ለምንድን ነው የምታዘግቢው? ቶሎ ቶሎ አታወሪም? ፍቅረኛ ላ ፈርቼ ነው ሀቢብቲ ፈርቼ ነው። ወላሂ አይዞሽ ገብቼ ስለማላቅ እና የ8 ዓመት ጓደኛ ነበረኝ። ኢትዮጵያ ነበር። ሳውዲ አረቢያ ከመጣሁ 4 ዓመቴ። ኢትዮጵያ ነበር ጓደኛ የነበረው። ከዛ ቤተሰብ በጭራሽ እሱና እኔ እንድንገናኝ እና እንድንጋባ አይፈልጉም ነበር። እኔ ደግሞ እወደዋለሁ እሱም እወድሻለሁ ይለኛል። ከዛ ስንኖር እዛ 6 ዓመት ነው 4 ዓመት ይሁን ብቻ መድሬ ኖርንና ቤተሰብ ሲከለክለን እኔ ስራ ነበረ፣ ሻይ ቤት ነበረኝና ጥሩ ስራ ነበረ፣ ጥሩ ገቢ ነበረኝና ወደ ሳውዲ አረቢያ እንሂድና እዛ ሰርተን አብረን እንለወጣለን፣ እዛው እንጋባለን ሲለኝ እሺ ብዬ ባህርን አቋርጬ ቤተሰቦች ጋር ተጣርቼ ወደዚህ ሀገር መጣሁ። ስንት ዓመትሽ ነበር? እዛ ሀገር ነው ኖ በዛን ሰዓት ፍቅረኛሽን ቢያንስ 24 ምናምን 23 ምናምን ይሆነኛል መሰለኝ። ከዛ ወደዚህ መጣሁኝ፣ ተከትሌው መጣሁ እና አላመንኩም እና ቃል ገባልኝ ወደዚህ ሀገር ሲመጣ ማለት ነው። ስንመጣ አብረን ማለት ነው። አብራችሁ አይደለም ወደ ሳውዲ የመጣችሁት? አብራችሁ ነው ከሱ ጋር አንድ ላይ በባህር መጣ። ባህር አብራችሁ መጣችሁ? እሺ አዎ ያኔ አለውል በግድ ወደዚህ ሀገር ገባሁ። ጥሩ ስራ ነበረኝ፣ በጣም ጥሩ ስራ ነበረኝ። ሻይ ቤት ነበረኝ፣ ልብስ ቤትም ነበረኝ፣ ይሰራ ነበር። 700 ብር አተርፍ ነበር በቀንና ጓዜን እንደምንም ብዬ በዛም በዚህም ጥሌ ዝም ብዬ በጣም ስለምወደው ቤተሰቦችንም ክጄ ሌላ ባል ነበረኝ። ያኔ እሱን ሳላገኘው ፈትቼ ነበርና አንድ ልጅ አለችኝ እኔ። ከዛ ወደዚህ ሀገር ተጉዥታል ለእሱ ብዬ ማለት ነው። ከዛ እዛ ሀገር ሳውዲ አረቢያ መጣሁኝ። እሱ እህቶች አሉት፣ የሚቀበሉ እህቶች ስላሉት እህቶች ተቀበሉት። እኔ በደላላ ተሸጨ እዛ ሀገር ለሱ ብዬ ገባሁ። ያን የሚከፍልልኝ ዘመድም እህትም ምንም አቅራቢያም እዛ ሀገር የሚባል ተኛ ጎሳ የመጣ የለም ሳውዲ አረቢያ ማለት ነው። ለሱ ብለሽ? አዎ ለሱ ብዬ ነው። ምን ነበረሽ? ከልብስ ቤትና ልብስ ቤት ነበረ፣ ሻይ ቤት ነበረ፣ ጥሩ ገቢ ነበረ። የገበያ በጣም አለ ለሱ ብለሽ? አዎ ቀን እንዳለበት እንትን አድርጌ ተከትሌው። ምክንያቱም እዛ እናቱም ማጋባት አትችልም። የኔም ቤቶች በጣም ይጠላሉ፣ የእሱን ቤተሰቦች በጣም ይጠላሉ። የእሱ ቤተሰቦች እሷ ልጅ አላት ነው የሚሉት። የኔም ቤተሰቦች በቃ አይወዱም። እነሱ እነማን ናቸው? እና ስለሚጠሉ መጀመሪያ አግብተሽ እኔ አንድ ልጅ አለኝ። አዎ አንድ ልጅ አለኝ። ከዛ ተፋታችሁ ነው ወይስ ሞቶ ነው? አዎ ላላላ አራን ሞተም ተፋተን። ሶሪ እሺ። ወይኔ ቅድም ሌላ ከዛ ገባሁኝ ወደዚህ። አንድ ቀን ተያይዘን ገባን። በተለይ ወደዛ ሀገር እንደመጣሁኝ እኔ በደላላ ተሽጬ ነው የመጣሁት። እዛ ሀገር መጣሁ፣ አብረን ገባን፣ ተለያየን። እዛ ሀገር እሱ በእህቶቹ ስለመጣ እኔ ደግሞ በደላላ ስለመጣሁ ገንዘቤን ከፈልኩኝ። መገናኘት አንችልም። አንድ ቀን ነው ጥያቄ የምናስተናግደው፣ የኢሚግሬሽን ጥያቄ። ይታለች እኔን እንዳትጠይቂኝ ስሟን እስቲ ስሟን ያየ ባለ ታሪኳን ማን ነበር ስሟ? ተላላ ነው ልቤ ነው ስሟ። ስም ወይኔ ጉዴ ስም ተላላው ነው። ተላላ ነው ልቤ። ነይማ ነይ ልባችንን አትልሊው። ተላላ ነው ልቤ ያላለችም የኔ እናት እና ተላላ ስለሆነ ነው እሱ ወስዶ ያተለለው። የት አለች? ሌላት ባለ ታሪክ። አሁን እሷ ስትመጣ ትገባለች። ተላላ መጣሽ?
ሀላልዬ ሀውዬ ደብቅኝ፣ በእናትሽ ደብቅኝ። እሺ ስታስጊኝ ደብቄሻለሁ። ቀጥይ። እና ተከትዬ መጣሁኝ። አይሆኑ ሆኜ የገባው ሳውዲ አረቢያ። እኔ በደላላ ነበር የመጣሁት፣ እሱ በእህቶቹን የመጣው ስራ ገባ እሱ፣ እኔም ስራ ገባሁ። ወዲያው ሁለተኛ ቀን እዚህ በገባሁኝ ስራ ገባሁኝ። ከዛ በኋላ ከደላላ ዳያን ጨርሼ ወጣሁኝ። እኔ ቤተሰቦች አኩርፈውኛል። ወንድሜ አንድ ነው ወንድሜ ያለኝ፣ እሱም አኩርፈውኛል። መጀመሪያ ሳውዲ ስትደርሱ ሳውዲ ላይ እንትን የሚባል አለ፣ ማውረጃ የሚባል አለ። ማውረጃ ማን ነው የሚከፍለው? ኮመንት እንዲዘጋብ እሱ እህቶቹ ናቸው የሚከፍሉለት። እሱ እህቶቹ ናቸው የሚከፍሉለት። እኔ ደግሞ የሚከፍልልኝ ደላላያ ነው። ገባሽ? ደላላያ ከፍለው እዚህ ሁሉንም ጨርሶ አስቦ ከልብስ ጀምሮ አስቦ እዛ ሀገር አስገባኝ ሳውዲ። እሱ እህቶቹ ናቸው የሚከፍሉለት። እና ሚስት ሆናችሁ ሳለ ማለት ባልተነሳ ፍቅረኛ ሞት ሆናችሁ ሳለ ለእሱ ብለሽ ሻይ ቤትሽን እና ልብስ ቤትሽን ዘግተሽ ሳለ መቼ ይሄንን ገና አስጨርሽኝ እንጂ ሀቢብቲ ገና አስጨርሽኝ እንጂ ለዛም መስሎኝ ራሴ ነው የጠላሁት። ከዛ እዛ ሀገር ገባሁኝ። ከገባ በኋላ እኔም ስራ ገባሁ። የደላላያን ብር 140 ሺህ ብር ነበር ሰርቼ ጨርሼ ከፍሌ እሱ ጋር ተገናኘን። ያኔ በራሴ ስራ ጀመርኩ። ይገባሽ? ለራሴ ብር ማለት ነው። ለራሴ ብር ሲጀምር ከደላላ ቤት ወጣሁ። ይቅርታ ታብታቡ 200 ሺህ ያስገቡትና ኮመንቱን ከፍትላችኋለሁ። ታብታቡ እስካሁን 154 ሺህ ነው። ታብታብ አድርጉ መስዬ። ታብታቡ 200 ሺህ ሲገባ ኮመንቱን ከፍትላችሁ ውዴ። እሺ ቀጥይማ። እና እዛ ሀገር የመጣሁኝ በራሴ ብር መስራት ከጀመርኩ በኋላ ወጣሁ ከደላላ ቤት። እየሰራሁ እያለ ስልኩ ላይ የሆነች የዱባይ ልጅ ይጀናጀናል እና ስልኩ ላይ ያገኘሁበት። ሳገኝበት የልጅቱን ሪከርድ ሲሰማ እሷ ክርስቲያን ነች፣ ሊያሰልማት ዱባይ ነኝ ብለዋለች። ውሸቷን ነው። እሷ ሪያር ናት፣ የሁለት ልጆች እናት ናት፣ ባልም አላት፣ አልተፈታችም። አውቃ ነው ጀንጅና ሲጀናጀነው ሪከርዱን ስሰማ በጣም ተናደርኩኝ። እሷ ዱባይ አይደለችም፣ አውቃ ነው ዱባይ። እሷ ሪያር ናት፣ ልጅም አላት፣ ባለትዳር ናት። ሲጀመር አውቃ ነው። እና ያንን እሱ የሚያውቀው ዱባይ እንደሆነች እንዳለች ነው። አዎ ክርስቲያን ናት። አስልሞ ሊያገባት በመስከረም ሊያመጣት ተዋውለዋል። ሪከርዱ እንደሰማ ሌላ ጊዜ ግን ሃይማኖት ሳትገልጪ የተለያየ ሃይማኖት ናቸው፣ ወደ እሱ ሃይማኖት ሊቀይራል ማለሽ። ችግር የለውም። ከዛ ሊያመጣት እንዴት ተባባሉ። ያን ሪከርድ ሲሰማ በጣም ተናደድኩ፣ አለቀስኩኝ። የተጎዳሁትና የከፈልኩትን መስዋዕትነት ስላየሁኝ በጣም ተናደድኩኝና አላስ በቃ ለምንድን ነው እንደዚህ የሰራሁ ምናምን ስለው አይ ልጅቱን አናገራታለሁ አለና አናገራት። እኔ አልፈልግሽም ምናምን አላትና አናገራት እኔ ፊት። እኔም ስለምወደው ምንም አልመሰለኝም። ለወዲያው ተናደድኩኝና ክላስ ወደ ስራ ያገባሁኝ። እኔም ከደላላ ቤት አይደለ የወጣሁት ነበር። በራሴ ነው የምትገናኙት? በስንት ጊዜ ነው አብራችሁ ቤት የምታሳልፉት? ያው ችግር የለውም። በ2 ወርም በ3 ወርም መገናኘት እንደ ስራ እሱም እንደ ስራው ስራ ስላለው። የማን ቤት ውስጥ ነው የምትገናኙት? ኢጃዛ ቤት? የራሳችን ቤት ይዘን ታችሁ ወይስ ከላን ታከራያላችሁ? ላናከራይም። አንድ ክላስ ቤት ነበርና ዝም ብለን አንድ ክላስ ቤት እኛ ይዘን ነው ለራሳችን። እና እሱም ስላለው እኛም ስላለው እሱ ይኖርበታል። አንቺ ግን አይኖርበትም። እሱም ቤቶቹ ቤት ነው የሚኖረው። 2 ወር ሙሉ አንከፍልፎ የቤት ኪራይ ዝም ብላችሁ? አዎ ዝም ብለን እንከፍላለን። ምክንያቱም እህቶቹ እዚህ ስለሰሙም ከሀገር ቤት ስለሆነ የመጣ ነው ስለሚያውቁ እሱ ቤት መገናኘት አንችልም። ከዛ እኔም ስራ ገባሁ። እየሰራሁ እያለ ያችን ልጅ ትቻለሁ አለኝ። እሺ ብዬ እየሰራሁ እያለ በቃ ተውኩለት። ብዙ ነገር አሳልፈናል። አገር ለማለያት ብዙ ነገር ደክመዋል። ቤተሰብ ለማለያት ብዙ ነገር ደክመዋል። የራሳችሁ ጉዳይ ብዬ ነው የመጣሁት። ትቼ ነው የመጣሁት ስራዬንም ቤተሰቦችንም ተቆራርጬ። ከሁሉም ዘመድም ምንም የለኝም። ዘመዶቼ ሁሉ ጠልተውኛል። የኔን ስልክና የኔን ሞታዩ ብሎክ ነው የሚያደርጉ ዘመዶቼ ማለት ነው። እንደሞ ሳውዲ አረቢያ ያለኝ ነገር የእሱ ቤተሰብ አንቺን የጠላው ልጅ ያላት ሴት አታገባም ነው። የአንቺ ቤተሰብ እሱን የጠሉበት ምክንያት ምንድን ነው? አይሆንሽም ነው። የማይሆነ ለምንድን ነው? እሱ ትዳር ይዞ አያውቅም። አይሆንሽም። ቤተሰብ ተጠላ ትዳር ውስጥ አትገቢም ነው እነሱ። ገባሽ? ስራሽን ስሪ ነው። እኔ ደግሞ ስለምወደው ይህን ነገር ልገነዘበው አልቻልኩም።
መቼም አንድ ሰው ወደ ጨለማ ያወሽ አትሄጂም ገባሽ ከዛ እኔ ጥሌ መጣሁኝ በቃ ለሰው ልጅ ብዙ መስዋዕትነት ይከፈላል ብዬ በሰው ገባልኝ ቃል ገባልኝ ገና ኢትዮጵያ እንዳለን ቃል ገባልኝ ሳውዲ አረቢያ ሄደህ እኔ ዘመድ የለኝም እህት የለኝም ማቀው የለኝም እዛ ሀገር ብትጥለኝ የት መውደቂያ የለኝም ሁለተኛ እዛ እንጋባን ብትለኝ በጣም እጎዳለሁ ዘበራለሁ የሰው ሀገር ነው እስከ ነፍሴ ታስጠፋኛለህ ስለው ቃል ገባልኝ በሰው ፊት ማለት ነው እዛ ኢትዮጵያ ማለት ነው እሺ ብሎኝ እዛ ሀገር ይዞ ከመጣ በኋላ ይችን የዱባይ ልጅ እንትን ታለ በኋላ ይቅርታ ተጠያየቅና እኔም ወደ ስራ ያገባሁኝ ከስራ ተገባሁ በኋላ በኤፍቢ የሆነች ላይ ተፖስተዋለች እና ስጠይቃት አንቺ ምንሽ ነው ባሌ እኮ ነው አለችኝ እና ከዛ እንዴት ብሎ እሱን ስጠይቀው አይመለከትሽም አለኝ እንዴት አይመለከተኝም ስለው ስጠይቀው በቃ እኔ ለእሱ ነው ያኔ ያሳለፍኩት ነገር በጣም ይቆጨኛል ያባከንኩት ጊዜ ያረኩት ማረግ ሁሉ የከፈልኩት መስዋዕት በጣም እንትን ይለኛል ከዛ ይሰርበኛል ደግሞ በጣም ሲሰርበኝ በጣም ሲያንቋሽሸኝ ከዛ ይችል ልጅ ይዟት ጃዛ ቤት እንደወረደ እህቶቹ ቤት ፎቶውን አየሁት በኤፍቢ እሷና እሱ ማለት ነው ከዛ እሷን ማጠቅማ ብሎ ላከችልኝ ፎቶዋን እሷን እና እሱ ማለት ነው ከዛ አፍቅሬያታለሁ አለ ከህይወት የውጭልኝ አፍቅሬያታለሁ አለ ከዛ በዛ እየተበሳጨው ሳለቅስ ከሁሉም ይልቅ ታዩ ራሴን በጣም ላጠፋ የደረስኩት እስካሁን ድረስ ህይወቴን ልጠፋ ያደረስኩት አንቺ እኮ ቤተሰቦችሽን የከዳሽው ለወንድ ብለሽ ነው ይለኛል አንቺ እኮ ቤተሰቦችሽን የከዳሽው ለወንድ ብለሽ ለራሱ ብለሽ ለቤተሰቦችሽን የከዳሽው ለወንድ ብለሽ ነው ይለሻል ለራሱ ብለሽ ቤተሰቦች 4 ዓመት የተተቋረብኩ ቤተሰቦች ጋር ኩርፍ ነኝ ጭራሽ አናቅሽም ብለውኛል ከጀርሻለ ብለውኛል ገባሽ እንዲገናኝ አይፈቅድም እሱ ከቤተሰቦች ጋር እኔ እዛ ሀገር ማረው ጓደኛ የለኝም ሰው ያስጠላኛል የምቀርበው ሰው የለኝም እህት ወንድም የለኝም ዘመድ የለኝም እና ከህይወቴ ውጭልኝ አለኝ እሺ ብዬ በቃ እያለቀስኩኝ ተጎዳው ዘመድ ማዋየ የለኝም አዲስ ነኝ ለሀገሩ ምንም ጓደኛም የለኝም እሺ ብዬ በዛ ምክንያት እየተለየሁት እያለ 2 ቀን አድሮ ይደውልልኛል እኔም ስለምወደው ሀላስ ተዋታለሁ ምናምን ይለኛል 7 ወር አፈቀራትና በቃ ፎቶውንም በዛ እየዘቀዘቀች ጅርብሽ ያደረገችው እንደምንም ብላ ሌላ ገባች እሷ እና ከህይወት የወጣች ብዬ ይቅርታ ጠይቀኝ በጣም አልቅሶ ጠየቀኝ ይቅርታ ሲጠይቀኝ እኔም ልክ ተጎኔ ሰው እንደሚያስፈልገኝ እና ብዙ ዋጋም ስለከፈልኩለት እሺ ብዬ ወደ እሱ ተጠቀው ገባሽ አሁንም መልሽ ይቅርታ አድርጌለት ፎቶውን አይቼ አብሬ እንደዛም ሆኜ ይቅርታ ሲጠይቀኝ መልሽ አብሬ ሆንኩኝ እንዴት ተሰበርኩኝ ምክንያቱም ወደ ቤተሰብ ማደር ቤተሰብም ጋር ጠብ ነኝ 4 ዓመት አይጠይቁኝም አንፈልግሽም ብለውኛል እኔም እነሱ እሱን ተጠላች አልፈልግም ብዬ ለሱ ብዬ ነው እዛ ሀገር የመጣው ምንም ሳይሸግረኝ አረብ ቤት ጭራሽ መስራት አልፈልገው ማለት ነው አረብ ሀገር ስሙን ሲያነሱብኝ አልወድም ነበር ከዛ አልፈ ይቅርታ አደረኩለት እሺ ብለን አንድ ላይ እየኖርን እያለ የሆነች ሊመጣይና በኢሞ የሱን ፎቶ አድርጋ መጣች ደግሞ መልሶ ይቅርታ ተጠየቀኝ ወደ ያችን ልጅ አገባቻችም ላይ ትተው አገባች ሁለተኛ መልሶ የሆነ ሶስተኛ መልሶ የሆነች ሊመጣይና ፎቶ አድርጋለች ምንድነው በየስጠይቀው ስሰርባት እሷን ስሰርባት ለምንድን ነው የሰደብሻት ብሎ ጠይቀኝ ደግሞ ይቺ ምንድን ናት ብዬ ጠየቅኩት ይቺ ምንድን ናት ስራ አንቺ ማነሽ አለችኝ ሚስቱ እኮ ነኝ አልኳት እኔ ምን ውሎህና አንቺ ሚስቱ እኮ ነሽ እኔ እኮ እህቶቹ ጋር ሁሉ አስታውቁኛል አለችኝ ከዛ እስጠይቀው አዎ ተሳስቼ ነው እኔ አልፈልጋትም ልጅቱም ምሪያር ናት እኔ አልፈልጋትም እባክሽን አበኝ በቃ በጣም አጥፍቻለሁ እና አይ ብሎ ነው የሚያለቅሰው አይ ብሎ ያለቅሰው ከዛ እሺ በቃ እልፍ አልኩት ያንም ልጅቱም ጠለቤት ናት እኔ አላገኛት ምናሽ በቃ ለብዙ ሰዓት ስልኩንም ሰበረ ብዙ ነገር ሆነ በቃ አሳለፍኩት ያን ነገር ማለት ነው ተውኩት አሁን መልሼ ለቤተሰብ አላውዬ ልንገርሽ ምንም ወደሱ ደግሜ ለማፍቀርም ቀርቶ ሌላ ወንድ በጭራሽ ነው የሚያስጠላኝ ሰው ራሱ ተሴት ጀምሮ ነው የሚያስጠላኝ ራሴን ጠርቼዋለሁ ከዛ ባለፈው ጊዜ ደግሞ የሆነች ላይ ተዋውቆ ማናት ብዬ ስጠይቀው መልሼ ያን ይቅርታ ተቀብሌለት እየኖርን እያለ ይሄን ሁሉ ስልሽ ታዲያ እኔ ጃዛ ወጥቻለሁ 2 ዓመታችን ሆኖናል ግን በሰላም እናወራለን እሱም ያለው ሩቅ ቦታ ስለሆነ ገጠር ስለሆነ እኔም ያለሁት መጥቶም ስለማያውቅ 2 ዓመት ሆኖናል ግን እናወራለን እንደዛው ማለት ነው ከዛ አሁንለት ደግሞ ምንድና በየ ስለው እህቴ ናት አለኝ በእህትነት እንጂ ማራ በምንም ሁኔታ አላወራትም አለኝና ስቀየምበት እሷም መጥቶ 4 ጊዜ ይቅርታ አረግሽለት አይደል 4 ጊዜ ከሴት ጋር ይዘሽው ይቅርታ አረግሽለት
አዎ ይቅርታ አደረኩለት። አምስተኛ ይች ልጅ ደግሞ አሁን ለት መጥቶ ምንድና ብዬ ስጠይቀው ምንድናት ያንተን ፎቶ የምትፖስተው ብዬ ስጠይቀው አይ አለኝ እኔና አንቺ ለትዳር ስለማንሆን ለትዳር ጠይቂያት ነበር በቃ ልተዋት እሷን ልተዋት አለኝ። ለምን አልኩት ትዳርን ያዝ ተታይ የምትሳደቡ ልጅ አትሳደቡ። ነው ውስጤ በጣም ተነክቷል። ራሴ ጠርቻለሁ። ተሳደባለሁ። ጋይስ ፕሊዝ ሞዴሬተሮች መሲ፣ አይሻ፣ ቤዚቲ፣ ማኪቲ ፕሊዝ ከዛ አሁን ለት መልሼ ወድጄ አይደለም አብቴ እኔ በጣም ጠንካራ ሴት ነበር። እስካሁን አንቺን የሚሳደብ አላየውም። ያቺን ሴት ባለትዳር ወንድ የምትቀርቡ ሴቶች እያሉ እነሱ ነው ሲሳደቡ። እዚህ ቤት በምታለቅስ ሴት፣ በባለታሪክ ሴት የትኛውም ሴት ስትሳደብ ሰምቼ አላውቅም። ለምን እዚህ ቤት ያሉ ሴቶች ለሴት የሚያዝኑ ለሴት የቆሙ ናቸው። እና እነሱ እየሰደቡ ያሉት ባለትዳር ወንድን የምትቀርቡ ሴቶች እያሉ ነው። አንቺን ያስለቀሱሽን ሴቶች ነው እየሰደቡ ያሉት፣ እነሱን አይደለም፣ አንቺን አይደለም። ከዛ አሁን ለት እንደገና ማናት እቺ ልጅ ፎቶን የምትለጥፈው ብዬ ስለው እቺ እህቴ ናት አለኝና አመጥቶ ልጅቱን አገናኘኝ እና በቴክስትም ጠየቀችኝ። ወንድሜ ነው እንዴት ታላቅ ወንድሜ ነው የማየው አለችኝ እና ባለፈው ጊዜ አሳመነችኝ፣ እሱም አሳመነኝ። ለካ እነሱ በእህትነት አይደለም የሚዋጉት፣ ጨርሰዋል። ለትዳር ጨርሰው ከጨረሰ በኋላ እኔና አንቺ እኮ ለትዳር አንሆንም አለኝ። ለትዳር ማንሆነው 9 ዓመት ጊዜን አሳልፌ እድሜንም በልቼ በጅልነት ስራዬንም ትቼ አገሬንም ለቅቄ ከቤተሰቦችም ጋር ተጣልቼ እኔንም ሰብረህ ስራም እንዳልሰራ ለስንት ዓመት አጃጅለኝ አንተ እህት የለም የምታገባ ሴት አይደለችም። አሁን መልሰህ እንደገና ለአምስተኛ ሴት እንደዚህ የምትለይ ስለው አንቺ ማለት እኮ ቆሻሻ ነሽ። አንቺ ማለት እኮ ለወንድ ብለሽ እኮ ቤተሰቦችሽን የከዳሽ ነሽ። እኔ እኮ ያፈቀርኳል፣ በጣም ታምራለች፣ በጣም ቆንጆ ናት፣ በጣም እንዴ ናት፣ ሞታ ትበልጥሻለኝ መድረሽ አንቺ ሴት አይደለሽም እንዴ? እኔ 5 ጊዜ እንደዚህ ታረግብሽ አትርቂኝም እንዴ? የራኩ ጊዜ መጥቶ ይደውላል፣ መጥቶ ደውሎ ያባብለኛል፣ አልቅሶ ይለምነኛል። እኔም እዛ ሀገር ሰው የለኝ፣ መጠንከር አልቻልኩም። በቃ ለምንድን ነው መጠንከር አልቻልኩም? እኔ በጣም ጀግና ሴት ነበርኩ፣ በጣም ማለት ነው። ለሰው የምተርፍ ሴት ነበርኩ፣ ሀገርም ያቀኝ ነበር። ግን በጣም ደካማ ጎንን የተጠቀመብኝ ሰው ሀገር አምጥቶ አለ ሰው። ሁለተኛ መጀመሪያ ላይ ያከሰርኩት ነገር ኢትዮጵያ ላይ ያከሰርኩት ነገር ጠንክሬ እንዳልሰራ ሰው ሀገር ላይ እንዳርጎ የሰበረኝ ምንም ልቋቋም አልችልም። ገባሽ? ሁለተኛ ከቤተሰቦች ጋር ኩርፍ ነኝ። ለወንድ ብለሽ ነው እዛ ሀገር የመጣሽው፣ ለወንድ እኮ ብለሽ ነው የማይባል ቃላት ነው አብዬ። ለወንድ ከርተሽ እኮ ነው የመጣሽው፣ ልጅሽን ከርተሽ ለወንድ ብለሽ እኮ ነው፣ ወንድ አምሮሽ እኮ ነው የመጣሽው። የሚያም ቃላት ምን የሚናገርሽ የትኛው የቤተሰብሽ አካል ነው? ወንድ ተከትለሽ ሳውዲ አረቢያ በባህር ሄድሽ፣ ልጅሽን ለወንድ ብለሽ ከዳሽ። እንደዚህ አይነት ሰብር የሚያም ቃላት የሚናገርሽ የትኛው የቤተሰብ አካል? እህትሽ፣ እናትሽ፣ አባትሽ፣ ወንድምሽ? የትኛው አካል እሱ ነው? አዊ አሁን በጣም ያናደደኝ ነገር እና ራሴን የጠላሁን ነገር፣ ራሴን ለማጥፋት የሚወሰውሰኝ ነገር፣ አንደኛ ቤተሰቦችን በሱ ምክንያት ጠልቻቸዋለሁ። እርቂያቸው ኖሬ እዛ ሀገር ላይ ለወንድ ብለሽ ነው አንቺ እኮ ቆሻሻ ሴት ነሽ ሲለኝ በራስ መተማመን ሁሉ ጠፋኝ። ያቺ እህት የተባለችው ላይ ባሌ ነው ብላ መጣች እና ሰደበችኝ። እኔ ገባሽ? ሰደበችኝ። ታውቀኛለች። ወንድሜ ነው ብላ አልነበረ? መጀመሪያ በወንድምነት ወንድሜ ነው ብላ በቴክስት ራሱ ለምናኝ፣ ገደል ግቡ ሁለታችሁም ብያት በቴክስት በጣም ለመነች። እኔ እንደ ታላቅ ወንድሜ ነው የማየው፣ አንቺ እህቴ ነሽ ብላ እሷን አምጥቶ አገናኝቶ የታበቃ በኋላ አነጋግሮን እኔ በወንድምነት ነው የምደዋውለው ብላ ታነጋገረች በኋላ ከዛ እንደገና ተገናኝተው ባሌ ነው አለችኝ። ያለችሽ ምን ተፈጥሮ ለምን በምን ምክንያት የሆነ የሚያገኙት ጥቅም ነበር ከአንቺ? ማለት አንቺ ሳውዲ ስትኖር እየሰራሽ ገንዘብሽን ለሱ ነበር የምትሰጪው? አቡዬ 5 ሳንቲም እኔ በልቶኝ አያውቅም። 5 ሳንቲም ከኢትዮጵያ 9 ዓመታችን 5 ሳንቲም በልቶኝ አያውቅም። በብር ሁኔታ ላይ ሳውዲ ላይ ግን 4 ዓመታችን ግን ብዙ ተንገላትቻለሁ። 5 ዓመት ኢትዮጵያ 5 ዓመት ነው። 5 ዓመት ነው መሰለኝ። 5 ዓመት ኢትዮጵያ 5 ዓመት እዛ ሀገር 4 ዓመታችን። ግን አቡዬ በጣም ተንገላትቻለሁ። ማንነቴ ወርቋል።
ማንነቴ ዝቅ ብሏል። ታመም ያለው ጤና አጥቻለሁ። እዚህ ሀገር በጣም ጠንካራ ሰራተኛ ነበርኩ፣ ኢትዮጵያ ላይ ማለት ነው። በጣም ሁሉም ያቀኝ ነበር። በጣም ባለስራ ነበርኩኝ፣ ማልዘነጋ ነበርኩ። እዚህ ሀገር ግን በጣም ተሰበርኩ። እማዋየው ዘመድ የለኝም፣ ተውን የሚሆን ሰው የለኝም። አላወራ ቤተሰብ ጠልቼ ሆነች ነው። 4 ዓመት ሳውዲ ስትኖሪ፣ ሳውዲ በጣም ብዙ አበሻ ያለበት ሀገር ነው። እንዴት እስካሁን ጓደኞች አልያሽም? ሀቢባዬ ራሴን ጠላሁት። እንኳን ሰው ልተዋወቀው ስልክ ሲደውልኝ ሰው አላነሳም። ራሴን ጠላሁት። ያባከንኩት ጊዜ ያከሰርኩን ነገር ሁሉ ቃል አሁን እሱ ሲተውሽ ነው ራስሽን የጠላሽው። መጀመሪያ እንደሄዳችሁ ሰሞኑ ፍቅር የነበራችሁ ሰዓት መልከስከስ ሳይጀምር በፊት በደስታሽ ሰዓት እንዴት ሴት ጓደኞች አላፈራሽም? ለዛሬ ወላሂ ኢትዮጵያ ቀሩ። እሱ እኮ እዛ ሀገር ገብቶ እኮ እዛ ሀገር አንድ ላይ ተገባን በኋላ እኔ ወደ ደላላ ቤት ገባሁኝ። ወደ ደላላ ቤት ዳያን ከፍል የተጨረስኩ በኋላ ነው እሱን ታገኘው በኋላ ያንን ሪከርድ የሰማው። ከዛ ወደ 5 ሴት አይወራ ወሬ ብዙ ነገር አለ። ለእህት እንኳን ማላወራው ወሬ በጣም ተመክዳቱ የበለጥ የሚሰርበኝ ስድብ፣ የሰደበኝ ስድብ ከውስጥ ሊወጣ አልቻለም። ወላይ ነው የምልሽ። ያ ነገር ነው በጣም የጎዳኝ። ገባሽ? ያ የከፈልኩት ዋጋ ሳይሆን በጣም የጎዳኝ የሰደበኝና የሰበረኝ ስብራት ነው። ገብቶሻል? እኔ ማንነቴን እንዳጣርጎ የሰበረኝን ስብራት ወላይ ነው የምልሽ። ፊቴን መስተዋል ላይ ቆሜ አየዋለሁ። ከዛ ካየሁት በኋላ በጣም እጠለዋለሁ ራሴን ማለት ነው። ወላይ ግን እዚህ ሀገር ላይ ማንነቴን አምጥቶ ስብርብር አድርጎ እንደዛ አድርጎ እንትታሚለን የአንድ ሀገር የአካባቢ ልጆች የሰፈር ልጆች ነን። ገባሽ? ማንነቴን ያቀኛል። ባለስራ እንደሆንኩ ነበር ያቀኛል። የተከበርኩ ልጅ መሆኔን ነበር ያቀኛል። ግን ለበቀልም ይሁን ለምንም ይሁን ማንነቴን አሳጣኝ። ወላይ ግን ማለቅስበት እንኳ የለኝም። አይዞሽ። አሁን ምን ላይ ነሽ? አሁን ለመጨረሻ ጊዜ ከእሱ ጋር ያወራችሁት መቼ ነው? ለቅሶ ላይ ነኝ። ምንም ላይ አይደለም። ራሴን በጣም ነው የምጠላው። እሱ እኔ ደወልኩለት አልደወልኩለት ብሎ ካርጎኛል። ጊዜ ያወራችሁት መቼ ነው? 1 ሳምንት ይሆነናል መሰለኝ። ብሎ ካርጓለሁ። ብሎ ካርጎኛል። 1 ሳምንት በፊት 1 ሳምንት ምንድን ነው ያወራችሁት? ጠብ ነው። መጥቶ የሚሰርበኝ ስድብ መጥቶ እንዴት ነሽ ናፈቅሽ ምናምን ብሎ ሲናገረኝ በቃ ድምፅ መስማት አልፈልግም ብዬ እኔ ያኔ መናገር አልችልም። እኔ መሳደብ አልችልም። ገባሽ? ያሳለፍኩ ጊዜ በጣም እጅግ ጊዜ ነው። በጣም ብዙ ደክም ያለው ብዙ አንቺ ሌላውን ተዩ። የኔ ከሀባል እንኳን የማይደረግለትን ታሞ ስንት አበጥሬለታለሁ ኢትዮጵያ ላይ ማለት ነው። እዛ ሀገር አይደለም። እዛ ሀገር ስንመጣ ከላስ ወደ ሴቶቹን ሄደው እሱን ችግር የለውም። ኢትዮጵያ ላይ ግን ብዙ ዋጋ ከፍል ያለው በጣም ብዙ ዋጋ። እሺ አሁን ማለቃቀስሽን ተይ፣ ጠንከር በይ፣ ቆፍጠን በይ። የደረሰብሽ ነገር እንደውም እልህኛ እንድትሆኚ የተሻልሽ ሰው ሆነሽ እንድታሳይው። ገባሻ? እንደማትረቢ ነው የነገረሽ። አንቺ ደግሞ እንደምትረቢ በአፍሽ ሳይሆን በስራሽ የምታሳይበት ሰዓት ነው። አሁን ማለቃቀሻ ሰዓት አይደለም። አሁን ጠንካራ ሆነሽ የተሻልሽ ሰው ሆነሽ ነገ እሱ መጥቶ እግርሽ ስር ወድቆ ሲለምንሽ ሶሪ የምትይበት ሰዓት ነው። ስለዚህ አሁን እያለቃቀሽ የበለጠ እሱን አታስደስችው። አንቺ ለጠላትሽ ተሽለሽ ቆመሽ ማሳየት ነው እንጂ ያለብሽ እኝኝኝኝኝ ስትል ትኖሪ ነው። በቃ አሁን የምትነቂበት ሰዓት ነው። በመጀመሪያ ደረጃ ኢትዮጵያ ውስጥ አብራችሁ 5 ዓመት ስትኖሩ 5 ዓመት አንድ ቤት ነው የኖራችሁት። እሱም ቤት አለው፣ እኔም ለብቻ ተከራይቼ ነው የኖርኩት። እሱም ቤት አለው፣ እኔም ለብቻ ስራ አለኝ፣ ለብቻ ቤት አለኝ። እኔ ራሴን የቻልኩ ነኝ፣ እሱም ቤተሰቦቹ ጋር ነው ያለው። ስለዚህ አንቺን በቤቱ እሱም በቤቱ ነበር አብራችሁ ስትፈላለጉ ብቻ ነበር የምትገናኙት። እሱም በቤቱ አንቺን በቤትሽ። ያ 5 ዓመት ኦኬ። 4 ዓመት ደግሞ ሳውዲ እሱም ፍቅረኝነት ነው። ግን በ2 ወር አንዴ ነው ኢጃዛ የምትወጪው። በ2 ወር አንዴ ነው የምትገናኙት። በ2 ወርም በወርም እንገናኛለን። ስራ እንደፈቀድልኝ ነው። እኔ ከየት እንደባነንኩ ታውቂያለሽ አቡዬ? ለ2 ዓመት የሚሆን እሱ እየሰራ ባንክ ቤት ብሩን እያጠራቀመ ቦታውን መግዣ እሱ ይጨረጨራል። እኔ ደግሞ ልክ ሲናገረኝ እና እሱ ጋር ስጣላ እወጣና ቤት እሄዳለሁ፣ እተኛለሁ። በቃ ራሴን በጣም ያመኛል። ጥሎብኝ ምን ታደርጊያለሽ መሰለሽ? የሰው ልጅ ወደፊት ነው የሚያስበው። እኔ ደግሞ ዋጋ የከፈልኩለት ወደኋላ አስብና ስራዬን አበላሽቼ መጥቼ ቤት እቀምጣለሁ። ከ2 ዓመት በኋላ ነቃሁ። እንደገና ነቃሁኝና ወደ ስራ ያተኮርኩኝ። ያው ብጎዳም ባለቅስም
ስራም ቋሚ ሆነልኝ። ባለቅስም ብጎዳም ስራ ቦታ ያወንኩ ይገባሽ። ከዛ በኋላ እንጂ የጠነከርኩት ለ2 አመት ነው ስራ አልሰራሁም። እየታመምኩኝ ብዙ ነገር ሆንኩኝ፣ ብዙ ነገር ደረሰብኝ። ብዙ ሐኪም ቤት ነው የምመላለሰው። ብዙ ታመማለሁ፣ እጨናነቃለሁ። በቃ አይምሮ የጤናና ሰላም ሊሰጠኝ አልቻለም። በቃ እዛ ሀገር ከመጣሁ ጤና ሊሰጠኝ አልቻለም። በጣም ተበላሸው ገባሽ። ራሴ በጣም ጠላሁት። አሁን ላይ ደግሞ አልሆነ ቃላቶች ሲናገረኝ በቃ መቋቋም አልቻልኩም ገባሽ። እሺ እኔ አሁን አንዳንድ ጥያቄዎችን ልጠይቅሽ። አሁን አንቺ የሚያንገበግብሽ ምንድን ነው? ፈጣሪ ምን ላድርግልሽ በዚህ ሰዓት ቢልሽ ምንድን ነው የምትፈልጊ? ምንድን ነው የሚያንገበግብሽ? አሁን ፈጣሪ የሚቆጭሽ ነገር፣ ፈጣሪ ምን ላድርግልሽ ቢልሽ ምንድን ነው የምትፈልጊ? የሚቆጨኝ ነገር፣ በጣም የሚያንገበግበኝ ነገር መጀመሪያ ላይ ከቤተሰቦች ላይ ያለውን ኮንታት በጣም ቤተሰቦችን ጠልቼ አልፈልጋችሁም ብዬ እዛ ሀገር መምጣቴ። ሁለተኛ ከመጣው በኋላ የተናገረኝ ቃላት አጥንት የሚሰብር ነው። ለሰው የማይነገር ስድብ ነው። ገንዘብ አላባከንሽም ለሱ ቤተሰብ። አንደኛ የሚቆጭሽ ቤተሰቦችሽን ለሱ ስትይ ማጣትሽ። ስለዚህ እኔ ከቤተሰቦችሽ ጋር ሰጠሽኝ ስልካቸውን አውርቼ አሳምኜ እኔ ከቤተሰቦች ጋር ላስታርቅሽ እችላለሁ ፈቃደኛ ከሆንሽ። ሁለተኛ ከዚህ ሰው ጋር ያቃጠልሻቸው 9 አመታት አይመለሱም፣ ሄደዋል። በቃ 9 አመቱ ሄዷል። ሶስተኛ ገንዘብ አባክነሻል ከዚህ ሰው ጋር። 5 ሳንቲም ገንዘብ አላባከንኩም። መቼ እሰራለሁና እንደገና እኮ ነው መስራት የጀመርኩት። አልሰራም እኮ ነበር። ወር ሰርቼ መጥቼ እሱን ስትተዋወቂ ኢትዮጵያ እያለሽ ሻይ ቤትና ልብስ ቤት ነበረሽ። እነዚህን ሻይ ቤትና ልብስ ቤት ዘግተሽ ሳውዲ በባህር እሱን ተከተለሽ ሄድሽ ለሱ ብለሽ ነው። ስለዚህ ይሄ ኪሳራ ደርሶብሻል። በትክክል በአጠቃላይ ህይወትሽ ተመሰቃቅሏል። አንቺ ወደ ስደት አትመጪም ነበር። የራስሽ ቢዝነስ የነበረሽ የራስሽ ህይወት የነበረሽ ሰው ነሽ። ስደት ለመምጣት ቀርቶ ለ6 አመት ሰራተኛ ጋር ነበር የምሰራው። በጣም ገበያ ነበረ፣ በጣም ስራ ነበረኝ። ስደት ወጥተሽ የማታውቂ ሰው እንዴት በኢትዮጵያ ኑሮ ሻይ ቤትና ልብስ ቤት ሊኖርሽ ቻለ? ኬት አመጣሽ? ወንድሜ 30 ሺህ ብር ሰጥቶኝ ነበር ልሰራ የፈለግኩት። እኔ በጣም ገበያ አለ፣ በጣም ስራ አለ። ብታይ ግን የገበያ ስራ በጣም እንትን አለኝ፣ ግንባር አለኝ። ያኔ የያዝኩትን ገበያ በጣም ሰራለሁ፣ በጣም እታወቃለሁ። ታዲያ እሺ፣ በጣም ጥሩ። ሳውዲ ለምን አልሰራሽም ስራ? መች ሰርቼ ያልሽኝ ሳውዲ ላይ ስራ አልሰራሽም? ሳውዲ ላይ 4 አመቱ ሳውዲ ላይማ 2 አመት ልክ እንደመጣን አልሆነ ነገር ሲፈጠርብኝ አዲስ ስለሆነ ኢትዮጵያ ላይ ይህን ነገር ስላልሰራኝ እዛ ሀገር እየወጣሁ ስራን እያበላሸው እቤት እተኛለሁ። እቤት እንደውም እረፍት ያደርግልኛል እያልኩ ልካ ከስራ ቦታ ወጥቼ ወደ ቤት ስተኛ የብሱን እየቀወስኩ ነው ገባሽ። 2 አመት አቃጠልኩና ይህን ጊዜ ከ2 አመት በኋላ ነቀው ስራ ላይ ሆኜ ይህን ነገር ብጋፈጥ ይሻለኛል፣ እዛው ብናድር ባለቅስ ይሻለኛል ብዬ ከ2 አመት በኋላ ይሁን መስራት ያዝኩኝ። የ2 አመት ገንዘብ አለ፣ ምንም አላደረግኩትም። ስለዚህ አሁን ስራ ላይ ነሽ ማለት ነው። 2 አመቱን አልሰራሽም? ስራ ቋሚ ነው፣ ስራ ላይ ነኝ። ስለዚህ 2 አመቱን ታዲያ የት ነበር የምትኖሪው? እዛ ሀገር የምኖረው 4 አመቴ። 2 አመት ያክል ስራ አልሰራውም። ወር ሰርቼ ወር ነው የምቀመጠው። አልሰራም። በማትሰሪ ሰዓት የት ነበር የምትቀመጪው? የማን ቤት ነበር የምትቀመጪው? እዛው ጃዛ ቤታችን ነው። አልሄደም እኮ አለ